ማቄን ቀደህን ባዬን አበስከው ቤቴን አየኸው ደረስክልኝ ለምስጋና በቃው እኔም እንደሰው በቃ አለፈ መከራው ተነሳ ያ ሁሉ አበሳ እንደ ማርያም ከበሮን ሊያነሳ ልቤ ተነሳ ላመስግን አምሮልኛል ቀኔ ላዜምልህ ልቀኛ አዲስ ላመስግን አምሮልኛል ቀኔ ላዜምልህ ልቀኛ አዲስ ቀኔ ከናቴ ማህፀን ማንም ሳያውቀኝ የመረጥከኝ እንደ እናት እንደ አባት በፍቅር ይዘህ ያሳደግከኝ ሰለቸኝ ታከተኝ ላፍታ ሳትለኝ ከቶ እስከ ዛሬ በኔ ብርታት ሳይሆን ባንተ አይደለም ወይ በሕይወት መኖሬ ዛሬም አንተው ነህ ነገም ተስፋዬ የመጨረሻ መደምደሚያዬ ዛሬም አንተው ነህ ነገም ተስፋዬ የመጨረሻ መደምደሚያዬ ላንተ ዘመኔም ብሰጥ ላንተ ክብር ነው ለኔ ላንተ ይሄም ሲያንስ ነው እንዲህ መሆኔ ላንተ ከሆንኩት በላይ ላንተ ገና ሆናለሁ ላንተ ምላሽ ባይሆንም እሰዋለሁ እኔ ማውቀው መልካምነትህን እናገረው ደግ መሆንህን ሳሞካሸው ብውል ደጋግሜ ሱስ ሆኖብኝ ነው ገብቶ በደሜ ያየ ያውቀዋል የቀመሰ በፍቅር ዝናብ የረሰረሰ ያየ ያውቀዋል የቀመሰ በፍቅር ዝናብ የረሰረሰ ማቄን ቀደህን ባዬን አበስከው ቤቴን አየኸው ደረስክልኝ ለምስጋና በቃው እኔም እንደሰው በቃ አለፈ መከራው ተነሳ ያ ሁሉ አበሳ እንደ ማርያም ከበሮን ሊያነሳ ልቤ ተነሳ ላመስግን አምሮልኛል ቀኔ ላዜምልህ ልቀኛ አዲስ ላመስግን አምሮልኛል ላዜምልህ ልቀኛ አዲስ ሰው እንደሚያያንተ አታይንና ልቤን አየኸው የስውር ጸሎቴን ዘልቀህ ጓዳዬ ገብተህ ሰማኸው የማንም ባለዕዳ ኧረ አይደለህም ብናገር እኔ ስራዬን ስትሠራው ስታሳምረው ስላየው ባይኔ የቅርቤ ብለህ ሚስጥረኛዬ የነፍሴ ወዳጅ ሁለንተናዬ የቅርቤ ሚስጥረኛዬ የነፍሴ ወዳጅ ሁለንተናዬ ላንተ ዘመኔም ብሰጥ ላንተ ክብር ነው ለኔ ላንተ ይሄም ሲያንስ ነው እንዲህ መሆኔ ላንተ ከሆንኩት በላይ ላንተ ገና ሆናለሁ ላንተ ምላሽ ባይሆንም እሰማለሁ እኔ ማውቀው መልካምነትህን
በዚህ ምድር ምን ደስ የሚያሰኝ ነገር አለ ካንተ ጋር ደመኖር እወደዋለሁ ሕይወቴን እወደዋለሁ መኖሬን ሳስበው ካንተ ጋር እንዳለው አምላክ ይህንን ትልቅ ቀን በሕይወታችን እንድናይ በሕይወት በነፍስ ኖረን ጌታ እንድናመሰግን እድል ስለሰጠህን ስለዚህ ቀን አንተ እናመሰግናለን። ጌታ ሆይ በብዙ ምክንያት እግዚአብሔር ሆይ እያንዳንዳችን እዚህ እንደርሳለን ብለን አስበን አናውቅም። በርካታ ፈተና እግዚአብሔር በላያችን ላይ ሲፈራረቅ ቀን ሲጨልምብን ሌሊቱ ሲረዝምብን የሚነጋ እግዚአብሔር ያልመሰለን ጊዜ ሁሉ እግዚአብሔር አምላክ አልፎ ዛሬ ላይ ቆመን እንድናመሰግን በዚህ ቦታ ላይ እድል ሰጥተናልና ላንተ የሚገባ ላንተ የሚሆን የራስ ምስጋና ከኛ ከልጆች ላንተ ይሁን። እግዚአብሔር አምላካችን ነው እየን ደግሞ ወደዚህ ምድር እንድመጡ እግዚአብሔር አምላክ በሚገርም በሚያስደንቅ ሁኔታ ረድተሃልና ለፓስተር ደግሞ ጌታው ለዚህ ጉዳይ እግዚአብሔር አምላካችን ነው ዋጋ የሚከፍሉ ሰዎችን አዘጋጅተህ በሮችን ከፍተህ እግዚአብሔር አምላክ እንዳይጨነቁ እግዚአብሔር አምላካችን ነው አብረው ያገለግሉ ዘንድ ይህንን ትልቅ በር ያዘጋጀ አንተ ነህና እንደገና እናመሰግንሃለን። አባታችን ሆይ ክብር ይሁንልህ። ሁሉን ያዘጋጀው ግን እርሱ ነው ተብሎ ተጽፏልና አንተና ያዘጋጀው እግዚአብሔር አምላክ ክብር ለስምህ ይሁን። ፓስተር አሴ ማስበው አያውቁም። ይሄንን መንገድ ደግሞ ቅዱሳንን አስነስተህ ይሄን ጉዳይ እግዚአብሔር አምላክ ያመቻቻ አንተ ነህ። ታዲያ እዚህ ቤት መሰዊያ ላንተ የሚሆን የምስጋና መሰዊያ አለ። ተቀበል ምስጋና እግዚአብሔር ግራ ገብተው ጋር ፓስተር ለመቀጠልም ላለመቀጠልም እግዚአብሔር ሲጨነቁ እግዚአብሔር አምላካችን ነው በጨለማ ሰዓት ላይ መንገድ የሚከፍት እግዚአብሔር በእውነት በጨነቃቸው ጊዜ ብቻቸውን እግዚአብሔር እያንጎራገሩ እያጉረመረሙም እግዚአብሔር አምላክ በዜማውን በጸሎቱን በብቻው ጌታው ኑሮ ይሁን በሚያሳልፉበት ሰዓት ላይ እግዚአብሔር ሆይ በአቋራጭ የደረስክ የልብን እንባ ያበስክ ፈጥነ ከተፍ ያልክ ጨለማን ያበረክ የአገልጋዮች ባለቤትና አባት አንተ ነህ። ክብር ይሁንልህ። የቃል ኪዳን አምላክ እግዚአብሔር ስለረዳቸው ተመስገን። ሰው ተለይቶ እንዲኖር የማትፈቅድ ጌታ በእኛ ላይ ያለው ስም የተጠራው እንዳይነቀፍ እግዚአብሔር ትልቅ ጥንቃቄ ስላደረግ እናከብርሃለን። በዚህ ቤት ያንተ ምስጋና አሁንም ይብዛል። ጌታው ክብር ይሁንልህ። ምንም አይነት አንዲት ቅንጣት ያክል ለማንም አናስቀርም። ያንተ ምስጋና በማናችንም ቤት አንድ ሰፖርት ያደረገ ሰው እንኳን እግዚአብሔር አይቀበልም። ሙሉ ምስጋና ላንተ ይሁን። ክብር ይሁን። እኛ እዛ በልብስና በምን እንደም ቀደለም አንተ ትከብር ዘንድ ይፈልግ ትልቁ ነገር እግዚአብሔር የወንጌልን ስራ ይሰሩ ዘንድ የልጅነታችን አምላክ አልጣልከንም። አለቀ ስንል መጣ አይኔ ጌታ ሳልፋ ሲኖር እግዚአብሔር ሰውኛ አደረከን። መላእክት ከኛ ጋር እንዳሉ እንኳን አይታሰቡም ነበር። ሰው እንዳለ አይታሰበንም ነበር። ይሄን ሁሉ ጊዜ አሳለፈ። ክብር ይሁን። ሰማያት ያመስግኑ የኔ ጌታ። አልተፈተንም ጌታ ባለፍንበት ጎዳና ያን እግዚአብሔር በረሃ ላይ እንኖራለን ወይ እንቀጥላለን ወይ እንሞታለን ስንል እግዚአብሔር በሕይወት ያኖርከን ይህንን ቀን ያሳየህን ብርሃን ያሳየህን ክብር ይሁንልህ። በስጋም በመንፈስም በነፍስም በአገልግሎትም አልጣልከንም። እግዚአብሔር ውድቀታችንን አይተው ሊስቁም የተዘጋጁ የሚሳለቁብን ብዙዎች እያሉ አጠገባችን ላይ የቀረቡን ካን እግዚአብሔር አምላካችን ነው መንሸራተታችንን ሲጠብቁ እግዚአብሔር ወደ ተራራ አወጣን። ዲጡም አልጣለንም። ስም ብሩክ ይሁን። እግዚአብሔር አልሰጠምንም። ስም ብሩክ ይሁን። የነደደብን እሳት ምንም አላረግንም። እንደ ቃል አንተ ከኛ ጋር ስለሆንክ እነዛን አልፈናልና የተከማቸ ምስጋና ከዚህ ቤት ላንተ ይሁን። እንካ አባቶቻችን ያመሰገኑ ምስጋና ከኛም ከልጆች ተረኞች ነን ተቀበል። ከነዚህ ባልና ሚስቶች ምስጋና ተቀበል። እግዚአብሔር ልጅ አብራክ ውስጥ እግዚአብሔር በረከት ከሰጠይበት ምስጋና ተቀበል። የኔ አምላክ ክብር ይሁንልህ። ሰማያት ያመስግኑ። እግዚአብሔር ክብር ይሁንልህ። እኛ በፎቶ በቪዲዮ ልንሸባርቅ አይደለም ምስጋና ልናቀርብ እንወዳለን። እንካ ወፍራ ምስጋና ላንተ ዝም አትበል። ከተጠበሰው ህይወት ምስጋና ላንተ ይውጣል። መከራ ከጠበሰው ሰው እግዚአብሔር ትኩስ ምስጋና ላንተ ይውጣል። ውስጥ ላይ ከቆዘመው ሰው ዛሬ የሳቅ ምስጋና ላንተ ይሁን። ሃሌሉያ እንልሃለን።
ይሁንልህ እግዚአብሔር ከፍ በል የኔ ጌታ ስለ እትዬ ተመስገን ስለ ሰጣችሁ ስለ ሆድ ፍሬ ተመስገን ስለ ፓስተር አሲ አገልጋይ ስለ አረጋችሁ ተመስገን ስለ ቄስ ተመስገን ስለ ሚሚ ተመስገን ስለ ዳኒና ቤተሰቡ ተመስገን እግዚአብሔር አጣልከን ስምን የጠራ መቼም አይወድቅ አንተ የጠራው ሰው መቼም አይወድቅ ቢከማለን ካን ይነሳል ቢጠፋው ካን ቀና ይላል ቢወረውሩት ካን ይዘላል ወደቀ ሲባል ይነሳል ከሰማ ሲባል እንደገና ታንሰራራለህ ስም ብሩክ ይሁን ስም ብሩክ ይሁን ስም ብሩክ ይሁን በዚህ ቤት ያንተ ምስጋና ይብዛ አሜን ሃሌሉያ የኔ ጌታ ክብር ለስም ይሁን ይሄንን ቀን ደግሞ በጤና በሰላም እንድናይ ድል የሰጠን እግዚአብሔር ተቀበል ምስጋና አሜን አለን ምንናገረው ታሪክ ለሰው አይደለም ላንተ ለሰው ከሆነ ለምስክርነት ሰዎች ጌታን እንዲያመሰግኑ እንዲያውቁ ካሉና ባስተቀር ግን አለ ታሪክ በእኛ ውስጥ ያለፍንበት የመንገዶቻችን ታሪክ አለ የዛ የምድረበዳው የጫካው አለ የሌሊቶችና የቀኖች አለ የህማም ጊዜ አለን ጌታው ያን ሁሉ ሰብስበው ወሰድ ይሁን ለላንተ ክብር ዛሬ ያሳየን ክብር እንደገናም ሌላ ክብር ስለሚጠብቀን ክብር ለስም ይሁን ዛሬ ደግሞ ከዛ ጀምሮ ያለን ፕሮግራም ሁሉ በእጅ ተረከበ በአገልግሎቱ ጎበኘን በዝማሬው ጎበኘን እኔ ጌታ በስብከቱ ጎበኘን በምክሩ ጎበኘን ስላደረክልን ነገር ሁሉ ክብር ለስም ይሁን በጣም ከሪቀት የመጡ ወንድሞቻችን እህቶቻችን አሉ ይጠበቁ ስራቸው ይጠበቅ ምንም አይነት ክፍተት እንዳይፈጠር እግዚአብሔር አብላ ምንም አይነት ቀዳዳ እንዳይታይ ነገራቸው ሁሉ ሴትልድ እንደሆነ ይጠብቅ ፈቃዲን አድርግ በሰላም ያስመሸን ክብር ይሁንልህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ይያውስን አሜን ገሊላ ተገኝቶ ሰርጉ ላይ ሰርጉን ሰርግ ያረገው አብሮ ደሞ እንዲታይ በእኔም በደስታ ቀን እርሱ ብቻ ይታይ ሁሉ ይሆናል ከጠበቅኩት በላይ ታይ 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 በሰርጌ ላይ ሌላ ለወይ ታይ 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 በሰርጌ ላይ ሌላ ለወይ ታይ 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 በሰርጌ ላይ ሌላ ነው ታይ ታይ በሰርጌ ላይ ሌላ ነው ማንም ከብሮ አይታይ በራሴ ላይ በቤቴ ላይ በሰርጌ ላይ ኢየሱስ ይታይ ማንም ከብሮ አይታይ በራሴ ላይ በቤቴ ላይ በሰርጌ ላይ ኢየሱስ ይታይ ታይ ታይ በሰርጌ ላይ ሌላ ለወይ ታይ ታይ በሰርጌ ላይ ሌላ ለወይ ታይ 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 በሰርጌ ላይ ሌላ ለወይ ታይ ታይ በሰርጌ ላይ ሌላ ለወይ ሌላ ለወይ ሌላ ለወይ ፈጥኖ የሚረዳኝ ሌላ ለወይ አረም ያግዘኝ ሌላ ለወይ ሌላ ለወይ ሌላ ለወይ አለ ታድሟል በሰርጉ ላይ አለ ተገኝቷል በሰርጉ ላይ አለ ይታያል በሰርጉ ላይ ታምር ሊሰራ ክብሩን ሊያሳይ አለ ታድሟል በሰርጉ ላይ አለ ተገኝቷል በሰርጉ ላይ አለ ይታያል በሰርጉ ላይ ታምር ሊሰራ ክብሩን ሊያሳይ ታምር ሊሰራ ክብሩን ሊያሳይ ውሃውን ወደ ወይን ቀይሮት ያየው ታምራት ያደርጋል ታምር ሰሪው ጌታ አወድሱ
የነ አብርሃም የሳራ አምላክ እሱ ይባረክ የነ ይስሐቅ የርብቃን አምላክ እሱ ይባረክ የነ ያዕቆብ የራሔል አባት እሱ ይባረክ አትሉም ወይ አትሉም ወይ ሰርግ አይደለም ወይ አትሉም ወይ አትሉም ወይ ሰርግ አይደለም አትሉም ወይ አትሉም ወይ ሰርግ አይደለም ወይ አትሉም ወይ አትሉም ወይ ሰርግ አይደለም በመጀመሪያ ገና ከጥንቱ ብቻውን ሲሆን አይቶት አባቱ አዳምን እንከን አስተኛውና ሔዋንን ሰጠው ልቡ እንዲጽናና በመጀመሪያ ገና ከጥንቱ ብቻውን ሲሆን አይቶት አባቱ አዳምን እንከን አስተኛውና ሔዋንን ሰጠው ልቡ እንዲጽናና አትሉም ወይ አትሉም ወይ ሰርግ አይደለም ወይ አትሉም ወይ አትሉም ወይ ሰርግ አይደለም አትሉም ወይ አትሉም ወይ ሰርግ አይደለም ወይ አትሉም ወይ አትሉም ወይ ሰርግ አይደለም ቃና ዘገሊላ ተገኝቶ ሰርጉ ላይ ሰርጉን ሰርግ ያረገው አምሮ ደምቆ እንዲታይ በእኔም በደስታ ቀን እርሱ ብቻ ይታይ ሁሉ ውብ ይሆናል ከጠበቅኩት በላይ ታይ ይታይ ታይ በሰርጌ ላይ ሌላ አለ ወይ ታይ ይታይ ታይ በሰርጌ ላይ ሌላ አለ ወይ ይታይ ይታይ ታይ በሰርጌ ላይ ሌላ አለ ወይ ይታይ ታይ በሰርጌ ላይ ሌላ አለ ወይ ማንም ከብሮ አይታይ በራሴ ላይ በቤቴ ላይ በሰርጌ ላይ ኢየሱሴ ይታይ ማንም ከብሮ አይታይ በራሴ ላይ በቤቴ ላይ በሰርጌ ላይ ኢየሱሴ ይታይ ይታይ ታይ በሰርጌ ላይ ሌላ አለ ወይ ይታይ ታይ በሰርጌ ላይ ሌላ አለ ወይ ይታይ ይታይ ታይ በሰርጌ ላይ ሌላ አለ ወይ ይታይ ታይ በሰርጌ ላይ ሌላ አለ ወይ ሌላ አለ ወይ ሌላ አለ ወይ ፈጥኖ የሚረዳኝ ሌላ አለ ወይ አረም ያግዘኝ ሌላ አለ ወይ አለ ወይ ሌላ አለ ወይ ሌላ አለ ወይ ሌላ አለ ወይ አለ ታድሟል በሰርጉ ላይ አለ ተገኝቷል በሰርጉ ላይ አለ ይታያል በሰርጉ ላይ ታምር ሊሰራ ክብሩን ሊያሳይ አለ ታድሟል በሰርጉ ላይ አለ ተገኝቷል በሰርጉ ላይ አለ ይታያል በሰርጉ ላይ ታምር ሊሰራ ክብሩን ሊያሳይ አባታቸው አንድ ላይ ሆኖ ብሏል አምላካቸው እርሱ የገመደው ገመድ አይበጠስ እግዚአብሔር ካለበት አይፈርስም የነ
የአብርሃም የሳራ አምላክ እሱ ይባረክ። የነ ይስሐቅ የርብቃን አምላክ እሱ ይባረክ። የነ ያዕቆብ የራሔል አባት እሱ ይባረክ። አትሉም ሆይ አትሉም ሆይ ሰርግ አይደለም ሆይ አትሉም ሆይ አትሉም ሆይ ሰርግ አይደለም ሆይ አትሉም ሆይ አትሉም ሆይ ሰርግ አይደለም ሆይ አትሉም ሆይ አትሉም ሆይ ሰርግ አይደለም ሆይ። በመጀመሪያ ገና ከጥንቱ ብቻውን ሲሆን አይቶት አባቱ አዳምን አስተኛውና ሔዋንን ሰጠ። አንዴ ውጭ ያላችሁ ሰዎችም እስቲ አንድ ጊዜ ባላችሁበት እንደቆማችሁ እንጸልያለን። ባላችሁበት እንደቆማችሁ እንጸልያለን። ከፓስተር አውላቸው ጋር ይሄን የመጀመሪያውን ጸሎት እንጸልይ። በዘመናት መካከል ብቻዬን ታላላቅ ተአምራትን የምታደርግ ቅዱስና የተፈራህ ታላቅ አምላክ እግዚአብሔር ሆይ እናመሰግንሃለን። ምስጋና የሚገባህ አምላክ አንተ ነህና እግዚአብሔር ሆይ ፍጥረታት በሙሉ አንተን ያመሰግኑሃል። አንተ ብቻህን ታላቅ ነህ፣ መሳይ የለህም። እግዚአብሔር ሆይ አንተ ብቻህን እውነተኛ ነህ። እኛም ደግሞ ልናመሰግን በፊት ያለን በጌታ በኢየሱስ ክርስቶስ በዚህ ቦታ ባዘጋጀኸው ደስታ እግዚአብሔር አምላክ ሆይ ሁላችንም በደስታ በእልልታ አንተን ልናመሰግን በፊት ይቆምናልና የዛሬን ቀን እግዚአብሔር ሆይ የበረከት አድርገህ የምስጋና አድርገህ ስለሰጠህ እናመሰግንሃለን። ብዙ ክብር ለስምህ ይሁን። አሁንም በሚሆነው ሁሉ እግዚአብሔር ሆይ አንተ የምትከብረው ይሁን። እግዚአብሔር አምላካችን ሆይ መልካምነት በማዕከላችን ይገለጥ። የትኛውም ክፉ አሰራር በስምህ ሥልጣን የፈረሰ ይሁን። እግዚአብሔር በማዕከላችን በድንቅ በተአምራት ተገለጥ። በነገር ሁሉ ከፍ በል። እናመሰግንሃለን በጌታ በኢየሱስ ድንቅ ስም።
Yeah.
ለጌታ ይሁን። እስቲ አንድ ጊዜ ሪችንና ሊቾን እግዚአብሔር ይባርካችሁ ስትሉ አጨብጭቡ። የዛሬ ቀን ደግሞ በጣም ይገርማል። የአባቶች ቀን ስለሆነ እስቲ አንድ ጊዜ ከፍ ያለ ልታናችሁ ታምራላችሁ ስትሉ ደግሞ አጨብጭቡላችሁ። እንኳን በድጋሜ ለዚህ ወግ ማድረግ እንኳን እግዚአብሔር አበቃችሁ። በእውነት አጨብጭቡላችሁ። የዛሬ ቀን ይለያል። በእውነት አባቶቻችን በእንዲህ አይነት መልኩ ሲሟሸሩ ደስ አይልም? እስቲ እንደገና አጨብጭቡላችሁ። አሁን ያው ሰዓትም እየሄደ ስለሆነ ሩቅ የሚሄድም ሰው ስላለ በጣም የምንወዳቸው በጣም የምናከብራቸው ከወንጌል አማኞች ህብረት ጽሕፈት ቤት ዋና መሪ የሆኑ ቢሾፕ ባዴ በመካከላችን አሉ። በእሳቸው ውስጥ ያለውን የእግዚአብሔርን ጸጋና እግዚአብሔርን ከፍ እያደረግን በጭብጨባ ለእሳቸውና ለመድረክ ቤተሰብን ቤተክርስቲያንና አብያተ ክርስቲያናትን እንኳን ደስ አላችሁ እላለሁ። መዳላ ጊዜዎችንና ማሙሽ የሚመስሉ የዛሬ ንግስትና ንግስትን እንኳን ደስ አላችሁ። ለምን ለራሴ ብዙ ሰርጎች ላይ ይቻላል እንደዚህ አይነት ዛሬ ብዙ ባይሰበክም ስቆ ተደስቆ አጨብጭቦ መዳላዎቹ እንኳን ደስ አላችሁ ብሎ ሌላው በጣም የከበረ ሰላምታን አቀርባለሁ። የቤተሰቤን በዚህ መገኘት ነበረባቸው፣ በበቂ ምክንያት አልቻሉም። ከይቅርታ ጋር እንኳን ደስ አላችሁ ብለዋል ቤተሰቤን። ሌላው የወንጌል አማኞች ዋና ጽሕፈት ቤት ሰራተኞች ደስ ብሎናል፣ እንኳን ደስ አላችሁ ብላችኋል። ሶስተኛና የመጨረሻው ከእሱ ጋር አብሮ የሚማሩ 18 ማስተርስ ተማሪዎች እንኳን ደስ አለ እንኳን ደስ አላችሁ ብለዋል። ሰብኬ ያለው አንድ ስብከት አስታውሳለሁ። እዚህ ከተማ አንድ ቀን ሰብኬ ያለው ምሳሌ 24 ነው የሰበኩት አስታውሳለሁ። ረጅም ጊዜ ሆኗል። ቤት በጥበብ ይሰራል የሚለውን ትዳር በጥበብ ይሰራል የሚለውን ሰብኬ ያለው። ዛሬ ደግሞ ማካፈለው ቃል ለእነዚህ መዳላዎችም ለእነዚህ ተጋቢ ወጣት ሙሽሮችም ከመጽሐፈ ምሳሌ ከዛው መጽሐፍ ነው ማካፈለው፣ ግን ክፍሉ ይለያያል። ዛሬ ለማካፈለው ቃል ሰጥቻለሁ። ልባም ባልና ሚስት የሚለውን ልባም ቤተሰብ የሚለውን ያንን ነው ማካፈለው። ለተጋቡ ሰዎችም ላልተጋቡ ሰዎችም ዘላለማዊ የእግዚአብሔር ቃል ተግባራዊ ስለሆነ ሁላችንም አጭር ጊዜ ነው ማካፈለው። ልባችንን ከፍተን ቃሉን እንድንሰማ እጸልያለሁ። አጭር ጸሎት እናድርግ። የዘመናት ንጉሥ የዘላለም አምላክ እግዚአብሔር ሆይ በወንድማችንና በእህታችን ደስታ ምክንያት እዚህ ያለንና ልዑል እግዚአብሔር ሆይ ለቋሚ ትዳራችን የሚያስፈልገንን ከቃል እንድትሰጠን እለምናለሁ። እኔም አንተን ታምኜ በፊትህ ቆሜያለሁና ለሕዝብም ለእኔም ተናገር። እንወድሃለን በጌታ ኢየሱስ ስም አሜን። የእግዚአብሔርን ቃል ያው የተለያየ ነገር በእጃችሁም ሊኖር ስለሚችል መጽሐፈ ምሳሌ ምዕራፍ 31 ከቁጥር 10 አነባለሁ። ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣልና። የባሏ ልብ ይታመናል፣
ምርኮም አይጎድልባትም። ዕድሜዋን ሙሉ መልካም ታደርጋለች፣ ክፉም አታደርግም። ቁጥር 13 ላይ የበግ ጠጉርና የተልባ እግር ትፈልጋለች፣ በእጆቿም ደስ ብሏት ትሰራለች። ቁጥር 14 እርሷ እንደ ነጋዴ መርከብ ናት፣ ከሩቅ አገርም ምግብ ትሰበስባለች። ገና ሌሊት ሳለ ትነሳለች፣ ለቤት ሰዎችም ምግባቸውን ለገረዶችም ተግባራቸውን ትሰጣለች ይላል። ይህንን ክፍል በሰባት አጫጭር ሀሳቦች ከፋፍዬ ያለው ያንን ሀሳብ ለትዳር በጣም መሰረታዊ ስለሆነ ያንን ነው ማካፍለው። ልባም ባልና ሚስት ወጣቶች ቢሆኑ ማን ያገኛል የሮም ሰብኮ ግን ኦሬዲ የተገኙ ሰዎች ስለሆኑ ልባም ባልና ሚስት ወይም ልባም ቤተሰብ የመጀመሪያ መጽሐፍ ቅዱሳችን የሚነግረው ቁጥር 10 ላይ ዋጋቸው የሚስትም የባል በጣም ከፍ ያለ ነው የሚለው። እዚህ ቦታ የሚጠቅሰው ነገር ከዕንቁ ይበልጣል የሚለው መቼስ እንግዲህ በዓለም ካሉ ሰዎች ረስተንበርግ አካባቢ ካለው ከፕላቲኖም ኒክሮልቦምና ለዛ የሚውለው ያ ማለት ነው። ማለት መጽሐፍ ቅዱስ የሚያነጻጽረው ነገር በጣም ውድ የሆነ ነገር ነው። እውነትም እግዚአብሔርን የምትፈራ ሚስት፣ እግዚአብሔርን የሚፈራ ወንድ ያ ልባም ነው ካለ በኋላ ዋጋው ውድ ነው የሚለው። ሁለተኛው ሀሳብ ቁጥር 12 ላይ ነው። ዕድሜዋን በሙሉ መልካም ታደርጋለች፣ መልካም ያደርጋል። አንዳንድ ጊዜ ሰዎች እንደዚህ ይላሉ ከትዳር በኋላ እኛ እኮ ድሮ ቤተሰባችን ተያይዘን እንኖር ነበረ፣ እሷ ከመጣሽ በኋላ እሱም እሷን ካገባ በኋላ ተቆራርጠን ቀራ። ልጅነት ጊዜያቸው ወጫጉላ ጊዜ ሙሽርነታቸው በጣም ደስ የሚል ነበረ። አንድ ልጅ ከወለዱ በኋላ በቃ ይላሉ። ሌሎችም ደግሞ እንደዚህ ይላሉ። ያኔ በእጮኝነት ጊዜ ያየናቸው ልጆችን ወለዱ፣ በጣም ከበሩ፣ እድሜያቸው ጨመረ፣ ይኸው አርጅተዋል፣ እንደነበረ ነው። ያንን እድል ለሁላችንም ጌታ ይስጠን፣ ለእናንተም ጌታ ይስጣችሁ። ለእኔ ለዚህ ጥሩ ምሳሌ የሚሆነው አባትና እናቴ ወደ ጌታ ሄደዋል። አባትና እናቴ ለዚህ ጥሩ ምሳሌዎች ናቸው። ብዙ ሰዎች ይመሰክራሉ፣ እንደዚህ ይላሉ። ሁለታቸው ከተጋቡ ጊዜ ጀምሮ ጥሩ ሆኖ መጡ ብሎ ሰዎች ይመሰክራሉ። ይህም በእኔ በኖርኩባቸው ዓመታት አይቻለሁ። እንደውም አንዴ ገርሞኝ ከባለቤቴ ጋር እናቴ ተጣልታችሁ ታውቃላችሁ ብዬ ጠየቅኩ። እናቴ ተረቦች ናቸው አለ። ሌላ ደግሞ ይሄን እንትን ታደርጋላችሁ ወይ አልኩ። ሌላ ነገር አሉኝ። ከዛ በላይ አልፍ ያለው እና አንዳንድ ፋሚሊ በመላክ አይነት ሁኔታ ጋብቻ ጀመረና ዲያብሎሳዊ የሆነ ነገር በመካከል ይገባቸዋል። በጣም ከባድ ነው። ዝርዝር ውስጥ መግባት አልፈልግም። አንዳንዱ ደግሞ ያው ትዳር የማንም አሁን ወጣት ያገባችሁ ሰው ለምን የኛ አልሆነ ብላችሁ እንዳታስቡ። ለተወሰኑ 10 20 ዓመታትም ትዳር እንደ ኮርኮሽ መንገድ ነው። እንደዚህ ያንቀጨቅጫል እንደዚህ። ስለዚህ ለምንድን ነው የኔ ትዳር እንደነ ከለ ያለው ነው እንደነዚህ መዳላዎች ያለው ነው ብላችሁ አታስቡ። መዳላዎቹ ብዙ መንገድ ሄዶ ነው እንደዚህ በጣም ተረጋግቶ አሁን በሚያምር መንገድ ይኸውላችሁ ሁሉ ነገራቸው የተረጋጋ ሚስቶቻቸው ተመልከቱ። እነሱ የሆነ ስክት ያሉ ናቸው። ይሄ በደቂቃም የሆነ አይደለም፣ ዓመታት ይፈጃል ማለት ነው። ዋና ነገር ባል ለሚስት ልባም ከሆነ መልካም ነገር ከተጋባ ጊዜ እስከ ዕለተ ሞት ያደርጋል። ሚስትም ደግሞ ልባም ከሆነች ለባሏ እስከ ዕለተ ሞት ታደርጋለች። ያ ደግሞ የጌታ ፈቃድ ነው። ቀጥሎ ያለው እንደዚህ ነው የሚለው፣ እንደ ነጋዴ መርከብ ትሰበስባለች ነው የሚለው። ሰብሳቢ ነው። እውነተኛ ባልና ሚስት የሚሰበስቡት ገንዘብ ብቻ እንዳይመስላችሁ። 4 ነገር ነው የሚሰበስቡ። የመጀመሪያ ነገር ቤታቸውን የሚሰበስቡ ናቸው። አይበትኑም ቤታቸውን። ሁለተኛ ቤተ ዘመዶቻቸውን ከተጋባ ቻው ብሎ
ፋሚሊ የሚባል ነገር ተቆራርጦና አቆራርጠው ተለያይቶ እንደ ኩሬ አይሆኑ ማለት ነው። ከፋሚሊዎቻቸው ጋር ከሰፊው ቤተሰብ ጋር ሰላም ፈጥሮ ይኖራሉ። ሌላ ደግሞ ያ ብቻ ሳይሆን ከምኖሩበት አማኝም ሆነ አላማኝ ከሆነ ቤት ጎረቤት ጋር ሰብሳቢዎች ናቸው ማለት ነው። ሌላ ደግሞ እግዚአብሔር በእጃቸውና በኃላፊነት ስር የሰጣቸውን ሁሉ በታኞች ሳይሆኑ ሰብሳቢዎች ናቸው ማለት ነው። ያንን አቅምና ጉልበት ጌታ ይስጠን። በንግግር ብቻ የሚሆን ሳይሆን በብዙ ጸሎት፣ በብዙ ጌታን በመጠየቅ የሚሆን ሰብሳቢነት ዝም ብሎ ቀበሌ መሰብሰብ እንኳ ከባድ እንደሆነ ታውቃላችሁ። እድር መሰብሰብ ምን ያህል ከባድ እንደሆነ ታውቃላችሁ። ሌላ ደግሞ የተለያየ ኃላፊነት ቦታ ላይ ሾፕ ስራ የሚሰሩ ሰራተኞችን መሰብሰብ ከሁሉ በላይ የሚበልጠው እችን ቀለል ብለህ የምትታየው ትንሽ የምትመስለውን ትዳርን መሰብሰብ መቻል ማለት ዓለም አቀፍ ሊደር ማለት ነው። ዓለምን የሚመራ ማለት ነው። ምክንያቱም ዓለም የሚወጣው ዓለምን የሚያስተዳድሩ ዓለምን የሚመግቡ ለዓለም ሁሉ ብርሃን የሚሆኑ ሰዎች የሚመጡት ከዚህ ከአንድ ፋሚሊ እግዚአብሔርን ከምፈሩ ልባም ከሆነ ቤተሰብ የሚመጣ ስለሆነ ሌላው ቁጥር በሚቀጥለው ቁጥር ላይ ምን ይላል? ቁጥር 8 አካባቢ 18 አካባቢ ማብራት አይጠፋም ይላል። ምን ማለት ነው? ማለት ማብራት አይጠፋም ማለት እንደው ወግ ብሎ ያድራል ብቻ አይደለም። ምን ማለት ነው? ቀን በፀሐይ ማታ በጨረቃና ማብራት ተጠቅመው በጣም ይሰራሉ ማለት ነው። አገልጋዮች ከሆኑ ቀንና ሌሊት ነፍሳትን ይሰበስባሉ ማለት ነው። ነጋዴ ከሆነ ባለጠጋ ለመሆን ላብ እያንጠፈጠፈ ይሰራል ማለት ነው። ሌላ ደግሞ መንግስት ሰራተኛም ከሆነ መንግስት ከሚፈልገው በላይ ይሰራል ማለት ነው። አገልጋይም ከሆነ ቸርች ከሚፈልገው በላይ ማለት ነው። ይሄ ማለት ሚስትም ባል ከሚፈልገው በላይ ትተጋለች ማለት ነው። ባልም ደግሞ ሚስቱ ከሚፈልገው በላይ ይተጋል። ይሄ ማብራት አይጠፋም የሚለው ጠቢቡ ሰለሞን እግዚአብሔር ልባም ሚስት ከሰጣችሁ ማብራት አይጠፋም እነሱ ቤት የሚለው ምን ማለት ነው? ታታርና ትጉ ሴት ማለት ነው። ሌላው እዛችሁ መጽሐፍ ቅዱስ ላይ ያለውን እሱንም አነባለሁ። እንደዚህ ይላል ቁጥር 20 ላይ መጽሐፍ ያዛችሁ ተመልከቱ። እጆቿን ወደ ድሃ እጆቹን ወደ ድሃ ይዘረጋል፣ ወደ ችግረኛም እጁን ይሰዳል። እጇን ትሰዳለች ይችላል። ከጋብቻ በኋላ በጣም ሰጪ የነበሩ ሰዎች እጃቸውን ሰብሰብ ያደርጋሉ። አሊያም በጣም መዘርጋትና መዘርጋት ይጀምራሉ። ከሁለት አንዱ ነው የሚሆነው። ይህንን በራሳችሁ ቼክ አድርጉ። በጎረቤት ያደርጋል። ከትዳር በኋላ ሰው ለራሱ ሚሳሳ ሊሆን ይችላል ወይም በቃኝ ሊሆን ይችላል። ከሁለት አንድ ነው። ይህንን በራሳችን መፈተን ነው። ከትዳር በኋላ ወይም በቃ ለራሱ ምድጃ ብቻ ወይም ቸርችን፣ ችግረኞችን፣ አላፊውን፣ አግዳሚውን አቅም በፈቀደ መጠን ልቡንም መንፈሱንም የእውነት ችግረኞችንም የሚረዳ ሰው አንድ አገልጋይ ያውቃል። ወንጌል ሰባኪ ነው። ኢትዮጵያ ላይ ደቡብ ክፍል ላይ አባት እናት የሌለ ልጅ ደቡብ አፍሪካ መሄድ ይፈልጋል። ግን አቅም የለው። ሚስቱን አማከራት። ፓስተር ሰፋም ያውቃል። በቃ እንደው እባክሽ ለዚህኛው ልጅ ቤታችንን ሽጠን ደቡብ አፍሪካ ሄዶ ኑሮ ቢመራ እሱ እኮ ኪራይ ቤት ሊኖር እኮ ነው የሚያስበው። የሆነ በሰው አስተሳሰብ አእምሮ የጎደለ ሰው ነው። ግን አእምሮ የጎደለ ሳይሆን በጠቢቡ ሰለሞንና በምሳሌ መጽሐፍ ምዕራፍ 31:20 መሰረት ግን ለችግረኛ እጁን እንዲዘረጋ እግዚአብሔር የፈጠረ የሰራ ሰው ነው። በኋላ ሚስቱን መቼስ እሷ በጣም የተለየች ሴት ነች። የትኛውም ሴት መኖሪያ ቤቱን ሽጦ ተከራይተን እንኑር የሚል እኔ በላፊ አላየው። ደግሞ ማድረግም ከባድ ነው። ካለን ነገር ቆረስ አድርገን ካለን ልብሳችን አንድ ሁለት ካለ አንዱን ገንዘባችንም ካለው ነገር ትንሽ
ነገር ማድረጉ እንኳን ምን ያህል ከባድ እንደሆነ ታውቃላችሁ። እናንተ ግን የመኖሪያ ቤት ሽጦ ደግሞ በዛ ሀሳብ ላይ ሄዶ ሳማከር እሷን ሳማከር አድርጋለች። እስቲ ማን እንደሆነችን ባታውቁ ትውልድሽ የተባረከ ይሆን በሉ። ወንዶቻችሁ ሰው መባረክ አይፈልግም መሰለኝ። ዘማሪው በጣም የተቆጠችው ለከስ እንደዚህ ሆነ ነው መሰለኝ። እንግዳ ጉባኤ ስለሆነ ለኔ ችግር የለም። መባረክ ማለት እንደዚህ ማለት ነው። መጽሐፍ ቅዱስ መባረክ እኔ አሁን ይሄን ቪዲዮ ማለት ነው እግዚአብሔር ይባርክ ሲል እሱም ይባረካል፣ እኔ ራሴን ነው የሚባርከው። ምክንያቱም የእግዚአብሔር በረከት ወደ እሱም ወደ እኔም ነው። እነዚህን ቢባርክ እነሱን ባረኩ ማለት ራሴን ማለት ነው። ያ ኢየሱስ በስሙ ላይ ተቀምጦ የሚባርከው ኢየሱስ ባራኪውንም የሚባረከውንም የሚባርከው እሱ ነው። እስቲ እግዚአብሔር ይባርካችሁ በሏቸው። ያንን ፋሚሊ አሁን ትክክለኛ መባረክ እንደዚህ ነው። ታዲያ የሚገርማችሁ በኋላ ከረጅም ዓመት በኋላ የሚኖሩበትን ሰፈር እጅ ያለው 28 ሚሽነሪዎችን ወደ ቤቱ ጋብቶ ነጮች የሚኖሩት አይነት ቤት ላይ እኔ አገልጋይ እንደዚህ አይነት ቤት ሰርቶ አላየው። ለዳዊት የተባለው ምንድነው? አብያ ትንቢት የተናገረችው አንተ የእግዚአብሔርን ጦርነት ልትዋጋ ሰው ለአንተ እግዚአብሔር ምን አይነት ቤት ይሰራል? የታመነ ቤት። ለዛ ሰው የታመነ አምላክ ምድራዊ ማረፊያ ለብዙዎች ኖሮና እንደዚህ ከሆነ መበተን ነው እንጂ ያሉ ዳዊትን ምን ብለዋል? በተነ ምንም ሆኖ ተቀጠረ። እስቲ አጠገብ ያለው ሰው ሰርክ ቦታ ቢሆንም ለችግረኛ በትል በሉት፣ ለማይመልስ ስጥ በሉት፣ በጎነቱን እግዚአብሔር ይከፍላል በሉት። ለመዳናዎችም ዛሬ ይህንን ነው የሚለው። አንዳንዶቻቸውን አውቃለሁ የሚበትኑ ናቸው። የበለጠ ደግሞ ሞዴል ናቸው። ችግረኛ ላይ ዘርዝሩ። ትውልዳችሁ ሲባረክ ታያላችሁ። ችግረኛ መግቡ። የእናንተን ትውልድ እግዚአብሔር ሲመግብ ታዩታላችሁ። ለችግረኛ እንደ ዳዊት ጥብቅና ቆሙ። ለልጆቻችሁ እግዚአብሔር ጥብቅና ሲቆም ታዩታላችሁ። ችግረኞችን ሳትለዩና ሳትነቅፉ ሰብስቧችሁ ፋሚሊዎቻችሁን እግዚአብሔር ትውልድን ሲሰበስብ በዓይኖቻችሁ ታያላችሁ። ክብር ለጌታ ይሁን። ጥቂት ሀሳብ ጨምሬ ስብከቴን አጠቃልላለሁ። እንደዚህ ይላል። ሌላው 26ኛ ቁጥር አፍዋን በጥበብ ትከፍታለች ይላል። በጣም በትዳር ውስጥ 30 ዓመት የምንቆይ፣ 1 ሳምንት የምንቆይ፣ ዓመት የምንቆይ የባለ ትዳሮች ፈተና ነው። ይሄ ቃል ምንድነው የሚለው? ልብ ብላችሁ ስሙ። አፍዋን በጥበብ ይከፍታል ወይም ትከፍታል። ጥበብ የጎደለ ነገር ልንገራችሁ። ከየቱ ነው የምትመጣው? ዞረ 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 እኔ እዚህ ቤት እስረኛ ሆኜ ጥበብ የጎደለ ቃል ነው። ቆይ ይህ ላይ የሰራው ነገር ጉድጓድ አለ እንዴ? ይሄቱ ነው የሚሄደው። ከቸርች የሚታወጣ ገንዘብ ብዙ እኮ ነው አውቃለሁ። ይሄቱ ሞቱት ይወለድ ጥበብ የጎደለ ንግግር ነው። ባልዋን ነዳጅ ይጨምራል፣ ቁጣ ይጨምራል፣ ንዴት ይጨምራል። ይሄ ያንተ ጓደኞቹ እኮ ኑሯቸው የትና የት ቅርብ ጊዜ መጡ፣ ኑሯቸውን አሻሽለው የት ደርሰዋል። ይህ ነጋዴ ፋሚሊ ነው። ይህ ደርሷል ሰው። እኛ በቃ ወደኋላ ቀርተናል። ታዲያ እሱ አውጥቶ ባይናገርም በልቡ እየረገማት ምንድነው ነው? ምን ይሆናል ታዲያ? ለሌብነት ነው ይላል። ያም ብቻ ሳይሆን ሌላ ነገርም ይላል። ሌላ ደግሞ ማስተዋል የጎደለ ባህል እንደዚህ ነው የሚለው። ዘመኔን በሙሉ የለፋሁትን እሳት ውስጥ ተቃጥዬ ከሌቦች ጋር ተጋብቼ የሰበሰብኩትን ለአንቺና ለቤተሰብ ይላል። ይህ እኮ የትና ጓደኞች የደረሱ በአንቺ ምክንያት ካገባሁ በኋላ በየዓመቱ እየቀነሰ ኑሮ መቼስ መጽሐፍ ቅዱስ እየቀነሰ ኑሮ የለም። ሚስቴ
ምስትን ያገኘ ሁሉም ሰው ይናገር። ምንን አገኘ? በረከትን አገኘ። እየጨመረ ነው ብሎ ያ የሆነ እሷን ለማቃጠል ነዳጅ መጨመሩ አንቺን ካገባው ጊዜ ጀምሮ ነው ሁሉ ነገር። መጽሐፍ ቅዱስ እንደዚህ አይደል? እሷን ካገባ ጊዜ ጀምሮ ሁሉ ይጨምራል። የሚያምን ሰው እስቲ ካገባ በኋላ ሁሉ ነገር ጨምሯል። እናንተ ምልክት ወዳችሁ አገር ሁሉ ያውቃል። እናንተ ወጣቶች ስሙ፣ ወደፊት የምታገቡትም ስሙ። እሷ ስትመጣ ለእሷ ኪሷ ውስጥ አልገባም። ለአየር ነው የሰጣችሁት፣ ለነፋስ አይደለም። ያው ተሸክሞ ለሚያመጣ ለወፍ ነው የሰጣችሁት። ለእሷ ቤተሰብ አይደለም፣ ወደ እሷ ኪስ አልገባም። እንደውም ማንነታችንና ምንነታችን ሳያውቁ ሰባት ነገር አምኖ የሚመጡ እህቶችን በእውነት ደስታችን ታላቅ፣ አክብሮታችን ታላቅ ነው ሊሆን የሚገባው። እስቲ ባሎች ለሚስቶቻችሁ አንድ ያጨብጭቡ። ሚስቶች ስች ለባሎቻችሁ አጨብጭቡ። እህቶች የተከፉ ይመስላል። ያላገባችሁ ለእኛ አጨብጭቡ እስቲ። ጎበዝ፣ ብራቮ፣ ትክክል ናቸው። እናንተ ለእናንተ ምቹ ትዳር እንደዚህ አይነት ያማረ የደመቀ ነገር ይስጣችሁ። አሜን። እዚህ ቦታ ላይ ሚስትና ባል፣ ልባም ባልና ሚስት የሚለውን በሁለቱ ተጋቢዎች ወጣቶች እነግራችኋለሁ። ለዛሬ ወጣቶች ናቸው። ቁሙ እስቲ ሁለታችሁ። ከእናንተ የሚቀል ምሳሌ አይኖርም። የነፍሳችሁ ቀን ነው። አሁን በደንብ አድርጋችሁ ስሙ። እግዚአብሔርን የሚፈራ ባል ለሚስቱ አባት ነው። ለሚስቱ አባት ነው። ለሚስቱ ደግሞ ታናሽ ሚላላክ ወንድም ነው። ወራኔ ደግሞ እንዴ ባለታው ግን ኢትዮጵያ ተወለሽም እንዴ ብሎ የሆነ ያስፈራራ። አሁን ፓስተርሴ በዚህ ቁመቱ ሙሉን አሁን እንደዚህ የሆነ ጠቅልሎ የሚባላ የሚቆጣ ከሆነ እርግጥ እንደዚህ የሚቆጣ አይመስለኝም። በጣም ነው የሚያስፈራ አንበሳ ከሆነ እና እንደ ታናሽ እንደ ቤታችሁ እንደ መጨረሻ ልጅ ቢችል እንደው እህቶች ተገላጦች ነው እንጂ ግን እንኳን ለማጠፍ ፈቃደኛ ብትሆን ሽሙጥሙጥ ብሎ ምንም እሺ እንደ ታናሽ ወንድም መሆን ማለት ነው። ልባም ባል ማለት ልባም ባል ማለት ባለቤት ማለት ነው። ምን ማለት ነው? ከሚስቱ ጋር በእኩልነት የሚያምን፣ በአንድነት የሚያምን፣ በቃሉ የሚያምን ባል ማለት ነው። ልባም ሴት ማለት እንደዚህ ማለት ነው። ሙሉ ስሜ እስካሁን ድረስ ስትሰሙ ኖረሻል። በእናንተ ነው ለህዝብ ሁሉ የሚሰብከው። ልባም ሚስት ማለት አሴ እናት ነች ማለት ነው። ትክክለኛ እስቲ እናቶቻችሁን በደንብ አስቡ። 9 ወር ተሸክሞ ሌላ ደግሞ ከነጭቃው ከነግማቱ ማይሰናችሁ ማለት ነው። ልባም ሚስት እናት ነች። የባሏን ገመና ሁሉ የምትሸፍን አመፀኛውን አንዳንዱ እኮ ባል ብቻ ሰው እኮ በላቸው እኮ በጥፍ በካልቾ ውጭ ሀገር እንደው ስለሚፈራ እንጂ አገር ምን ነው ስንት ነገር ተመልከትና አንቺን እየረጋጋ ቆጥራ ሊወጣ ምንም አይጠፋም። የድሮ ባህል እያሰበ አባቶቻችን። ስለዚህ ይሄ ሁሉ ጉድ የምትሰበስብ እናት ነች ማለት ነው። ሚስት ማለት ታናሽ እህት ማለት ነው። ምንም ለማለት ባሏ ሂጂ ውሩጪ ነይ ውሻይ ተነሲ አንቺ ሲባል እንዴ ባለቤት መሆኔን አያውቅም እንዴ አማይቻይ የሚል መንፈስ ይዛነኝ እንዴ አያውቅም እንዴ ይከበር የስንት ልጆች እናት የሚል ስሜት አይኖርም። ዛሬም እስከ ዕለተ ሞትም ድረስ ተላላኪ ታናሽ እህት ትሆናለች ማለት ነው። ሌላ ደግሞ ያ ብቻ ሳይሆን ከባሏ ጋር ባለቤት ነች ማለት ነው። በሁሉ ነገር እኩል፣ በአስተሳሰብ እኩል፣ በወንጌል ነገር እኩል አንድ ሆነ ዘመኗን የምትኖር ማለት ነው። በደንብ አጨብጭቡና ይቀመጡ። ከዚህ በላይ አሁን አሳፋ የሚለው 4 ፊደል ነው። ሙሉ ነሽ የሚለው 5 ፊደል ነው። ሙሉ ነሽ
አሁንም የሚቀጥለው በሴቶች መካከል በዓለም እንዲያንቺ የለም የሚለው ቁጥር እየተናገርኩ ነው። ሰባተኛ ሙሉ ነሽ ከማለት ሙሉ ትንሽ አይሻልም? እንደዚህ ማለት እስቲ ሚስቶቻችሁን አምስቱን ሁለት አድርጋችሁ ትሉ አሁንም ደግሞ ሙሉ የሚለው ሁለት ቃላትን የበለጠ አፕሪሺዬሽን ሙ ከተባለ እስቲ ያሴ እንደዚህ ሙ ብቻ በል እስቲ ታላቅ ፓስተር ወንዱ ይመስላል። ወንዱ ሚስቱ እናንተ ልጆቻችሁ አይጨፍሩ እሱ ትንሽ ያውቃለች ስለመጠ ይባለቤት ስ ይባላል ማን ላለ ኢታባ ሌላ ፋንታዬ ኦኬ ፋንታዬ አራት ነው አይደል? ወኔ ደግሞ አራት ነው። አፋርቴን አላስጨልቅም ፓስተር አንተ እስቲ አሁን በቁርንጫ ፋንታዬ ስራ አሁንም ችግር አይደለም። እነዚህ እኮ አሰለጠንኳቸው በዛ መንገድ አሁንም አሻሽለ ፓስተር በኋላ ቄስ እንዳያሸግር ቄስ ወዳ ቃል ቤተሰቦች ይባይል አጨብጭ እስቲ ሁለታቸው ቄስና ቤተሰብ የባለቤትን ስም ነው መጀመሪያ ትክክለኛ ወላጆቿ አያውቁም መሳይ ሶስት ደግሞ ፍልስፍና አራት ነው። ሶስት እነሱ ደግሞ እንዴት ነው የተስተካከለ? ሶስት ነው። እስቲ በቆሎቻ ጥራት አይ አሁን ትክክለኛ ስም አይ በደንብ አጨብጭቡላቸው። አያችሁ ትምህርት ቤቱ ትክክለኛ ትምህርት ቤት ነው። ወጣቶች ዳንና ውድቁም የባለቤትን ስም ንገረኝ። አይ ትክክለኛ ስም አባትና እናት የጠሩት ውድነሽ አይደል? የባለቤትሽ ስም ማለት ነው። ያንቺ ባለቤት ስም እስቲ በቁልምጫ አሁን አስተማሪዎች እንዳስተማሩ እኔ እነሱን እንዳስተማሩ ካልሆነ መዳላ በቅጣት ይጠናቀቃል። ዝም ብዬ የሚያስቸግር እንዳይመስል ውድ ባለቤትን ጥራት ውድ አሁን ማስተካከል ካልሆነ ማድረግ ላይ መውለቄ ነው። ውዴ አሁን ከዛሬ ትምህርት የተነሳ አታሻሽል። በዚህ ሰብጀክት ከፒኢ ስለመጣ አጨብጭ። ጌታ ይባርካችሁ። የመጨረሻ ቁጥር ምን እንደምን ታውቃላችሁ? በእንግሊዘኛ ነው ትክክለኛው። አፕሪሺዬሽን ምንድን ነው የሚለው? የዚህኛው ክፍል ጻፊ ለሚስቱ መነራት በዓለም ብዙ ሴቶችን ዞሬ አይቻለሁ፣ እንዲህ አንቺ ያለው ሚስት በጭራሽ አላየሁም ነው የሚለው። በሌላው አባባል ልባም ሚስቱ ምንድን ነው የምትለው? እንዲህ አንቺ ያለ ትዳር የሚወድ ቤት የሚወድ አፍቃሪ አክባሪ የሆነ በዓለም ብዙ ቦታ ዞሬያለሁ አላገኘውም የሚለው በእንግሊዘኛ አፕሪሺዬሽን። አሁን እነሱ ያሉት በጣም
ፋሚሊን ከስልክ ጥሪም ከሰላምታም በሰላም መጣው ደህና ነው ወይ እንዴት ነው ነገያችን የሚለው ሁሉን ነገር በሰላምና በፍቅር ማስኬድ መቻል አፕሪሺዬሽን ማለት ነው። በእርግጥ ብዙ ነገሮችን እዚህ ጽፌያለሁ፣ ግን ያን ሁሉ አላደክማችሁም። ለተጋባችሁም ወደፊት ለምትጋቡ ሰዎችም እግዚአብሔር ዋጋቸው የከበሩ ትዳር ጓደኞችን ይስጣችሁ። ለተጋባን ደግሞ እንደዚህ አክብረን እንድናይ ጌታ ይርዳን። ሌላው የተጋባን ሰዎች አንዴ የጀመርነው አክብሮትና መውደድ እስከ መጨረሻው ይቀጥል። ሶስተኛ ደግሞ ሰብሳቢዎችን ነው። ሰዎችን ሰብሳቢ፣ ሀብት ሰብሳቢ፣ ፋሚሊ ሰብሳቢ ነው። የሆነ ሰው በቃ እነሱ ጋር እንደው በቃ በጣም ከተጋባ በኋላ ካገቡ በኋላ ከተጋባ በኋላ የሚል ነገር ሰው የሚሸሽብን እንዳይሆን ሁልጊዜ ደጋግመን ልናስብ ይገባል። አገልጋዮች በአገልግሎት፣ ነጋዴ በንግዱ፣ ሰራተኞች በስራ፣ ተማሪ በትምህርቱ ሊተጋ ይገባል። ያም የጌታ ፈቃድ ነው። ሌላው እግዚአብሔር በባረከን ምድር ላይ በኑሮ ዝቅ ያሉ ሰዎችን ቦርዴር ሆኖ የሚመጡትን የሚራቡ ሰዎችን በቸርች ውስጥ የሆነ የሰው አይን ብዙም የማያቸው ሰዎችን ባለትዳር የሆናችሁ ሰዎች እነዚያን ብድግ ብታረጉ በመከራ ቀን እናንተን ጌታ ብድግ ያደርጋል። የፈለገ ነገር ቢሆን ባለትዳር የሆነን ሰዎች ሚስቶቻችን አንቺ የሚል የሆነ በቁጣ በንዴት የሆነ ሰባብሮ የሚጥል ቃል ከመናገር ቁጣችንን ዋጥ አድርገን ምን ሆነሻል ብለን ምክንያት ፈጥረንም ቢሆን ያንን ደቂቃ እያለፈን አንዳችን ሌላውን በርታ በርቺ ትልቅ ቦታ እንደርሳለን በሚል እንድንቀጥል ልዑል እግዚአብሔር ይርዳል። በፊታችን እግዚአብሔር ያከበራችሁ ወገኖቻችን በትዳር ጎዳና ላይ ግጭግጩንም የሰላም መንገዱንም ሃኑማን ላይፍም ሌላም ጌታ ረድቷቸው እዚህ እግዚአብሔር ያደረሳቸው ናቸውና እዚህ ላላችሁ ለአብያተ ክርስቲያናት ጥሩ ምሳሌ ናቸው። በትዳር የረጅም ጊዜ ቆይቶ ልጆቻቸው ወልደው ለቁም ነገር አብቅተው ለትምህርት ለትዳር ያበቁ ሰዎች በመካከላችን መኖር አንዱ መጽሐፍ ቅዱስ አለ ማለት ነው። እነዚህን በትዳር በልጅ የባረከ ጌታ እናንተንም ይባርካችሁ። ፓስተር ተስፋና ሙሉን እስከ ዛሬ በመጣችሁበት ረጅም ትዳር ጎዳና ለብዙዎች ምሳሌ ሆናችኋል። ለብዙዎች በረከት ሆናችኋል። በአገልግሎትም ከአገር ወደ አገር ከቦታ ወደ ቦታ ተዘዋውራችኋል። በታማኝነት የክርስቶስን ልብ አገልግላችኋል። አሁን ያላችሁበት እንደው በቃ እዚህ ደርሰናል ብላችሁ የምትዝናኑበት ሳይሆን የበለጠ ሩጫ የሚጠብቃችሁ ምዕራፍ ነው። የበለጠ ስራ ትውልድ የሚጠብቅበት ስራ ነው።